እንዴ እኔ ግን ኧረ ዛሬ በጣም ገርሞኛል። እንዴት ነው ቤት እንደዚህ የረከሰው? ወይስ ይሄን ነገር እኔ እንድታብራሩልኝ ይፈልጋለሁ። ቤት እንደዚህ ርካሽ ነው ወይ? አዲስ አበባ ባለ አንድ መኝታ ቤት፣ ባለ ሁለት መኝታ ቤት፣ ስታዲዮ እንዲህ ይህን ነገር እስኪ በእናታችሁ የምታውቁ ሰዎች መላበሉኝ። ማርያምን እኔ መግዛት እፈልጋለሁ እንደዚህ ከሆነ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ያለው በቸርነቱ እኔ ጋር ያለ ሰላም እናንተ ጋር እንደሚሆን ተስፋ አደርጋለሁ። ዛሬ ፌስቡክ ላይ ዞር ዞር እያልኩ ነበርና ብዙ ማስታወቂያዎችን እያየው ነበር ማለት ሁሉንም ግን ሳያቸው ተደጋጋሚ ሆነብኝ። ስለዚህ ለምን እናንተን አልጠይቅም ብዬ ወደ እናንተ መጥቻለሁ ማለት ነው። እንዴ እስከ 3 ሚሊዮን አዲስ አበባ ላይ ቤት የሚገኝ ከሆነ እንዴ በጣም የሚገርም እኮ ነው። እግዚአብሔር እስከ 1.7 እስከ 1.8 እስከ 2 ከፍታ ላይ ደግሞ እስከ 3 እንዴ እንደዚህ ቤት የሚገኝ ከሆነ እንዴ በጣም የሚገርም ነው። ግን በእናታችሁ ይሄን ነገር ማለት ነው እውነት ነው ወይስ ውሸት ነው የሚለውን ማወቅ ፈልጋለሁ። የምታውቁ ሰዎች በእናታችሁ ማለት ነው የምታውቁ ሰዎች ካላችሁ እውነት ነው ብላችሁ እርግጠኛ የሆናችሁ ሰዎች ካላችሁ በቃ አውሩኝ፣ ማውራት ፈልጋለሁ ማለት ነው። እንዴ እኔ አዲስ አበባ ላይ እንደዚህ ርካሽ ነው ብዬ እኔ ገምቼም አላቅም፣ አስቤም አላቅም። እውነት ነው ወይ ነው ስም ብለው ለማስታወቂያ ያክል ነው? እውነት እዛ ቀጥ ብላችሁ ስትሄዱ ለመግዛት እንደዚህ ነው? እውነተኛ ታሪክ ነው? እኔ እኮ ሶሻል ሚዲያ ላይ የሚወራው ነገር ማመን አቅቶኛል ማለት ነው። ምክንያቱም በብዛት ሶሻል ሚዲያ ላይ የሚወራ ነገር ሩባ ናት እውነት የምትሆነው። ምክንያቱም በዛ ምክንያት እኔ ደግሞ ማመን አቅቶኝ ነው ወደ እናንተ የመጣሁት ማለት ነው። ስለዚህ የእውነት ይሄ የማየው ነገር እውነት ከሆነ እንድታወሩኝ እፈልጋለሁ። እግዚአብሔር ምስክሬ ነው ነው የምላችሁ። አንድ ለአንድ እንኳን ባንችል 1 ለ2 ሆነን መግዛት እንችላለን አዲስ አበባ ላይ ማለት ነው። ስለዚህ እውነት ነው ወይስ ውሸት ነው የሚለውን ማወቅ እፈልጋለሁ። አደራ አደራ እንዳታልፉኝ ማለት ነው፣ እንዳታልፉኝ። እንዴ በ300 ሺህ ብር ቅድመ ክፍያ የሚል ሁሉ አለ። እኔ ግራ ገባኝ እኮ። እውነት ነው ይሄ ነገር? ግራ ተጋብቼ ነው በእውነት። እንደዚህ ከሆነማ በተለይ የመዳም ቅመሞች እግዚአብሔርን ስንቶች ነን የቤት ችግር ያለብን፣ ስንቶች ነን ቤት ክራይ ጠግኖን ወደ ሀገራችን መግባት ያስጠላን ማለት ነው። በቀላሉ እንደዚህ ቤት መግዛት የሚቻል ከሆነ ስለዚህ የምታውቁ ሰዎች አደራ በሰማይ አደራ በምድር ይሁንባችሁ። እኔ እንድታናገሩኝ እፈልጋለሁ። እግዚአብሔርን ይሄ ነገር እውነት ነው ወይስ አይደለም? ኮንዶሚኒየም ቅድሚያ ክፍያ ተከፍሎ እስከ 7 አመት እስከ 15 አመት ምናምን የሚባለው እውነት ነው ወይስ አይደለም የሚለውን እኔ ማወቅ እፈልጋለሁ። እግዚአብሔር ነው የምላችሁ።